ወላይታ በማንም የማትበገር በልጆቿ ደምና አጥንት የታጠረች የነጻነት ደሴት መሆኗን ዓለም አወቀ። ሰማዩ ሲሰነጠቅ ምድሪቱ ስትናወጥ የወላይታ ጽናት በደም ሲታተም ግርማው እንደ ነጎድጓድ ዝናው ደግሞ እንደ እሳት ተዳረሰ። ይህ ታሪክ ብቻ አይደለም፣ የደም ምስክርነት እንጂ በወላይታ በካውጦና ምድር ነጻነት እንጂ ባርነት ቦታ የላትም። የመጀመሪያ ዙር ፍልሚያ የወላይታ አይበገሬነት ለዓለም አበሰረ። የሸዋው ጦር በወላይታ ጦረኞች ክንድ ተመልቶ ሲመለስ በአፄ ምኒልክ ቤተ መንግሥት ውስጥ ታላቅ ድንጋጤ ነገሰ። የክብር ካባዎች ተረበሹ፣ የጦር መሪዎች አቀረቀሩ። ነገር ግን የሸዋው አንበሳ ምኒልክ የወላይታን ምድር የመያዝ እቅዳቸው ፈጽሞ አልተውም ነበር። ለሁለተኛ ጊዜ ዘመቻ ንጉሡ በጦር አዋቂነታቸው የሚታመኑትን ታላቁን አዛዥ ባሻ አቦይን መረጡ። ባሻ አቦይ ግን ወደ ጦርነቱ ከመዝመታቸው በፊት ለንጉሥ አንድ ነገር ተናገሩ። ግርማዊ ሆይ፣ የወላይታ ሕዝብ በነጻነቱ የማይደራደር ነበልባል የሚተፋ ሕዝብ ነው አሉ። ስለዚህ ከመጀመሪያ ዙር የተረፉትን ልምድ ያላቸው ጀግኖች ሰብስቦ እጅግ ግዙፍ ዘመናዊ መሳሪያ የታጠቁ ሰራዊት አስከትለው እንደ ጥቁር ደመና ወደ ወላይታ ምድር ተመሙ። የሸዋ ጦር ዳሞት ጋሪን ሰንጥቆ የጦር ግንባር በሆነው በጉኑኖ ሜዳ ደረሰ። እቅዳቸው ወላይታን መቆጣጠር ነበር። ነገር ግን የገጠማቸው መሬት ሳይሆን የማይበገረውን የአንድነት ግንብ ነበር። የካውጦና ጀግኖች በጽኑ ወንድማማችነት ተነሳስቶ ጠላትን ገጠሙት። ጉኑኖ ሜዳ በደም ታጠበች። የወላይታ ጦር በታላቅ ድል ጦርነቱን አጠናቀቀ። የወላይታ ጦረኞች ለሽንፈታቸው መሳለቂያ የሚሆን አዲስ ዜማ ወጡ። የጦር መሪውን ባሻ አቦይን ከነህይወታቸው ማርከው እንዲህ አሉ። ባሻ ቶካ ባሻ ሆይ ምጣድ አዝለዞር እያሉ ምጣድ አሸክመው የወላይታን ክብር ለማዋረድ የመጡትን ክብራቸውን ገፈው በገበያ መካከል እያዞሩ ወደ አዲስ አበባ ሰደዱ። ይህ ድል ብቻ የወላይታ ክንድ በታሪክ ሰሌዳ ላይ የጻፈው ታላቅ አሻራ እንጂ። ይህ ሽንፈት በአፄ ምኒልክ ዘንድ ትልቅ ቁጣን፣ በቤተ መንግሥት ውስጥ ታላቅ ድንጋጤን ፈጠረ። ወላይታ በማንም የማትበገር በልጆቿ ደምና አጥንት የታጠረች የነጻነት ደሴት መሆኗን ዓለም አወቀ። ግን አፄ ምኒልክ ራሳቸው